ከቤተ መቅደሱ አቅራቢያ የሚኖር አንድ ቄስ ነበረ። ከቄሱ ቤት በተቃራኒ ደግሞ አንዲት ሴተኛ አዳሪ ትኖራለች። ሰርክ ኃጢአት እንደምትሰራ ባየ ጊዜ ለማናገር ወሰነ። ከባድ ኃጢአት ሰርተሻል፣ በልማታም የአምላክን ክብር አጉድለሻል፣ የኃጢአትን ደሞዝ ማሰብ ዘንግተሻልን ሲል በኃይለ ቃል ተናገራት። ከተግሳጾቹ ፍርሃትን ለቀቀባትና ከልቧ ተጸጽታ ይቅርታን በመሻት ጸሎት አደረገች። ሌላ ስራ እንዲሰጣት አምላኳን ተማጸነች። ነገር ግን ለሳምንታት ስራ ባለማግኘቷ ተራበች፣ ተጠማች። ወደ ዝሙት ስራዋም ተመለሰች። ሰርክ ዝሙቷን በፈጸመች ጊዜ ከይቅርታ ጸሎቷን ስራ አደረገች። በምክሩና ተግሳጹ ከዝሙት ሕይወቷ ባለመውጣቷ ቄሱ ተበሳጨ። እስክትሞት ድረስ አሁን በኋላ ወደ እርሷ የሚገቡትን ሰዎች መቁጠር ይኖርብኛል ሲል አሰበ። አንድ ሰው ሲገባ አንድ ድንጋይ ወደ ኬሾ ይጨምራል። ከጊዜያቶች በኋላ ዳግመኛ አናገራት። እነዚያ የድንጋይ ክምሮች ይታዩሻልን? እያንዳንዱ ድንጋይ ኃጢአቶችሽ ናቸው። ለመጨረሻ ጊዜ ልንገርህ፣ ከኃጢአት ራቂ። ኃጢአቷ እንደበዛ በተመለከተች ጊዜ በፍርሃት ራደች። እንባዋን አፍስሳ አምላኬ ሆይ መቼ ነው ከዚህ አስቀያሚ ሕይወት የምታወጣው ስትል ከልቧ ተጸጸተች። ጸሎቷም ተሰማ። የሞትን መላእክት ከሰማየ ሰማያት ወረደና ነፍሷን ከስጋዋ ለየ። የቄሱንም ነፍስ ጨመረና ተመለሰ። ሴተኛ አዳሪዋ ነፍስ ወደ ገነት ስታመራ የቄሱ ግን ወደ ሲኦል ወረደች። ቄሱም ይህን ሲመለከት የዕድሜን ሙሉ አንተን ሳገለግል ሕይወቴን ሙሉ ሰጥቼ እንዴት ወደ ሲኦል ወረድኩ? ያቺ ሴት ግን ሕይወቷን ሙሉ ኃጢአት አሳልፋ ገነት ተሸለመች። አምላክ ሆይ ፍርድ ነው ሲል ጮኸ። ከመላእክቶች አንዱ አስመሳይነት ከልብ አይወጣም፣ ጎረቤት ላይ ትፈርዳለህ። አንተ ልብ ባቆሸሽ ጊዜ ይቺ ሴት ግን ከልቧ ቀንም ማታም ጸሎት ታደርግ ነው። ያፈሰሰችው እንባ ኃጢአቷን አጠበላት፣ ገነት ትወርስ ዘንድ ንጹሕ አደረጋት። የአንተ ነፍስ ግን የሌሎችን ኃጢአት በቆጠርክባቸው የድንጋይ ክምር ቆሽሻለች ሲል መለሰለት። በሰው ዘንድ ከመፍረዳችን በፊት ስለ ራሳችን ትክክለኝነት እርግጠኛ እንሁን።